እንፍጠርና የሌሎችም የብዙ ቁጥር አገላለጾች ትርጉም። ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 27 እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችና የሰማይ ወፎችን እንስሳትንም ምድርንም ሁሉ በምድርም ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። በዚህ የእግዚአብሔር ቃል ውስጥ እንፍጠር የሚለው በብዙ ቁጥር የተቀመጠው ቃል ለብዙዎች እግዚአብሔርን በአካል ሦስት ነው ወይም ሥላሴ ነው ብለው ለማመን እንደ ማስረጃ የሚጠቀሙበት ሆኗል። ለዚህ መልስ ከመስጠት በፊት ከዚሁ ክፍል ሳንወጣ ቁጥር 26 ሲጀምር እግዚአብሔርም አለ ብሎ አንድ የሚናገር እግዚአብሔር እንጂ እግዚአብሔሮች እንደሌሉ ያሳይና በመሃል እንፍጠር የሚለው ቃል እግዚአብሔርም ሰውን በመልኩ ፈጠረ በሚል ነጠላ ቁጥር ይደመድማል። እንፍጠር የሚለውን ቃል በመያዝ ለእግዚአብሔር ከአንድ በላይ አካላት አሉት ብሎ ትርጉም መስጠት ሁሉን ለብቻዬ የፈጠርኩ ከእኔ ጋር ማን ነበረ ኢሳይያስ ምዕራፍ 44 ቁጥር 24 ካለው አምላክ ጋር ያጋጫል። እግዚአብሔርም ሰውን በመልኩ ፈጠረ የሚለው ቃል ራሱ ካስተዋልነው ወደ አንድ መረዳት ያደርሰናል። ይኸውም የተፈጠረው ሰው ሲታይ ስንት ነው? ስንትስ አካል አለው? ሦስት አካል አለውን? ለሚሉት ጥያቄዎች መልስ መስጠት ከቻልን የእንፍጠር አባባል ትርጉሙ አያዳግትን። እንፍጠር የሚለውን የብዙ ቁጥር አገላለጽ በእግዚአብሔር ቃል ብርሃን ስንመለከተው ሀ እግዚአብሔር በዕብራይስጥ ኤሎሂም የሚለው መጠሪያው ከፍተኛ የሆነ አክብሮትን ለመግለጥ ወይም ማጅስቲክ የሚጠራ ስም ነው። በመሆኑም በመጽሐፍ ቅዱስ ውስጥ በተለያዩ ክፍሎች ይህንን የሚያሳዩ አገላለጾችን ማየት እንችላለን። ንጉሥ አርጤክስስ ከአይሁድ ጠላቶች ለተጻፈለት ደብዳቤ ምላሽ ሲሰጥ ሰላም፣ አሁንም ወደ እኛ የላካችሁት ደብዳቤ በፊቴ ተተርጉሞ ተነበበ፣ እኔም አዝዣለሁ። ዕዝራ ምዕራፍ 4 ከቁጥር 18 እስከ 19 ብሏል። በብዙ ቁጥር የተቀመጠው እኛ የሚለው ቃል ከአርጤክስስ ሌላ ሌሎች ንጉሶች መኖራቸውን የሚያሳይ ሳይሆን ከፍ ያለ ክብር ያለው ወይም ማጅስቲ መሆኑን ገላጭ ነው። ይኸው ንጉሥ በዕዝራ ምዕራፍ 7 ቁጥር 13 ላይ አዝዣለሁ ይልና በቁጥር 24 ላይ ደግሞ እናስታውቃችኋለን ይላል። ዳንኤልም ለናቡከደነፆር ሕልሙን ለመፍታት ንግግሩን ሲጀምር ብቻውን ሆኖ እያለ አሁንም ፍቺውን በንጉሡ ፊት እንናገራለን ይላል። ዳንኤል ምዕራፍ 2 ቁጥር 36። እግዚአብሔር ወይም ኤሎሂም በእውቀቱ በማስተዋሉና በጥበቡ ከሰው አእምሮ በላይ በመሆኑ ችሎታዎቹና ባሕርያቱ በክብር በጌትነት የላቀ ወይም ማጅስቲክ ስለሆነ ራሱን አልፎ አልፎ ጥቂት ቦታዎች ላይ እኛ ብሎ የሚጠራበት ሁኔታ አለ። በሌላ በኩል ኤሎሂም የሚለው ቃል አማልክት በሚል ትርጉም በመጽሐፍ ቅዱስ ውስጥ ተቀምጧል። ዘጸአት ምዕራፍ 32 ከቁጥር 1 እና 4 ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ሥራልን አሉት። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡህ አማልክትህ ናቸው አላቸው። የተሠራ የወርቅ ጥጃ በቁጥር 1 ሆኖ እያለ አማልክት ወይም በዕብራይስጡ ኤሎሂም ተባለ። በዚሁ ዐይነት አንዱ የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ ፍልስጥኤማውያን እግዚአብሔር ወደ ሰፈር መጥቶአል አሉ። ወየውልን! ከእነዚህ ከኃያላን አማልክት ወይም ኤሎሂም እጅ ማን ያድነናል? እነዚህ አማልክት ግብፃውያንን በምድረ በዳ በልዩ ልዩ መቅሰፍት የመቱ ናቸው ብለው አንዱን እግዚአብሔር በብዙ ቁጥር አማልክት አሉት። ስለዚህ እግዚአብሔር በኤሎሂም መጠራቱ በቁጥር ከአንድ በላይ መሆኑን እንደማያመለክት ከዚህ መረዳት ይቻላል። በኤፌሶን ምዕራፍ 1 ቁጥር 11 ላይ እንደ ፈቃዱ ምክር ሁሉን የሚሠራ እንደ እርሱ አሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበለን። እግዚአብሔር ስለ ሠራቸውና ስለሚሠራቸው ሥራዎች የእግዚአብሔር ቃል ከማን ጋር ተማከረ? ኢሳይያስ ምዕራፍ 40
ከቁጥር 13 እስከ 14 ይልና በሌላ አካል ከሚኖር አምላክ ጋር አልተመካከረም። ነገር ግን ኤፌሶን ምዕራፍ 1 ቁጥር 11 ከራሱ ፈቃድና ሐሳብ ጋር እየተማከረ እንደሚሠራ ይጠቁመናል። እኛም እንኳን እንደ ሰው ከራሳችን ፈቃድ